ኦንላይን ላይ ሰክሰስፉል የሆኑ ሰዎችን ስናይ ምንድነው የምናስበው? አሁን ላይ ያስተዋልኩት ያለው ነገር ሶሻል ሚዲያ ላይ ኦር የተለያዩ ቦታዎች ላይ ሰዎች የመጀመሪያ ክላይንታቸውን ላንድ ሲያደርጉ ፖስት ያደርጋሉ። የመጀመሪያ ገንዘባቸውን ሲያገኙ ፖስት ያደርጋሉ። ኦንላይን እንዴት እንደሚሰራ እያሳዩ ፖስት ያደርጋሉ። የዛን ሰዓት እኔ ይህን ነገር እሰራዋለሁ፣ እኔ ልሞክረው፣ እስቲ ይህን ነገር ብሞክረው ለእኔ ይሰራልኛል ብሎ ከማሰብ ይልቅ ይህ ሰውዬ የተሳካለትማ እንትን ስላለ ነው ለእኔ ቢሆን አይሳካልኝም ነበር የሚለው ብሊፍ ውስጣችን ላይ ይመጣል። ያ ደግሞ ያቺ በውስጣችን የምናስባት ትንሽ ነገር ግን ብዙ ነገር ያበላሽብናል፣ ይቀይራል። ሰላም፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላለሁ። በዚህ ቻናል ላይ ጠቃሚ ስለ ኦንላይን ስራ፣ ስለ ፍሪላንሲንግ፣ ኤአይ፣ ኦንላይን ወርክ እንዴት መስራት፣ እንዴት መጠቀም እንደሚቻል እናወራለን። እንደዚህ አይነት ነገር የምትፈልጉ ከሆነ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። ኦንላይን ላይ ሲታይ ኦንላይን ላይ የምታዩቸው ሰዎች፣ ኦንላይን ላይ ሰዎች ፖስት ሲያደርጉ፣ ኦንላይን ስራ ሰዎች እየሰሩ ስታዩ ሪል ነው፣ ግን ለእኔ እንዴት ነው ልጠቀምበት የሚችለው? አሬ ነገር አይሰራም ብላችሁ የምታስቡ የሆኑ ሰዎች ብዙ ብር 18 ዓመት ሳይሞላቸው 18 ዓመት የሞላቸው ኦንላይን ላይ ገንዘብ ሰራን ብለው ሶሻል ሚዲያ ላይ ፖስት ሲያደርጉ እንዴት መስራት እንደምትፈልጉት ጉጉቱ አለ፣ ፍላጎቱ አለ፣ ግን ሪያሊስቲክ አይመስላችሁም። ይሄማ አይሰራም። ወሬ ደግሞ ለእናንተ ለእኔ አይሰራም ብላችሁ የምታስቡ ከሆነ እንዴት ማድረግ እንዳለብን ምን ማድረግ እንዳለብን እናያለን። ምክንያቱም ብዙ ሰዎች የሚቸገሩት ኦንላይን ስራ ላይ ለመስራት ስኪል ግዴታ መኖር አያስፈልግም። ቱሎችን አለማወቅ አይደለም፣ ኦር ኦፖርቹኒቲዎችን ሳያውቁ ቀርቶ አይደለም። መጀመሪያ የሚሆነው ራሳቸውን ዳውት የሚያደርጉት ራሳቸው ላይ ይሄ ነገር ለኔ አይሆንም ብለው የሚያስቡት ነው። እሱን ነገር እንዴት እናስተካክላለን የሚለውን ደግሞ በዚህ ቪዲዮ አብረን እናያለን። ኦንላይን ላይ ብዙ ሰዎች የሰሩትን ነገር ፖስት ሲያደርጉ አይታችሁ እናንተ መስራት ፈልጋችሁ ግን ለኔ አይሰራልኝም የሚለው ስሜት ውስጣችሁ እየመጣ ለምንድን ነው እንደዛ አይነት ስሜት የሚሰማችሁ የሚለውን 3 ምክንያቶች እናያለን። ከዛ ውጭ ደግሞ እነዛን ነገሮች እንዴት አድርገን አጥፈን እናንተም ኢምፖሲብል ነው ኦንላይን ለኔ ከምትሉት ፖሲብል አድርጋችሁ እንዴት ነው መስራት የምትችሉት፣ እንዴት ነው መግባት የሚችሉት የሚሉትን 3 ሪዝኖች እናያለን ማለት ነው። የመጀመሪያው ሪዝን የሚሆነው የሚያሳዩአችሁ አውትካሙን ነው እንጂ ፕሮሰሱን አይደለም። የትኛው ሶሻል ሚዲያ ላይ ስታዩ አብዛኛው ሰው ፖስት የሚያደርገው አውትካሙን ነው እንጂ ፕሮሰሱን አይደለም። ያ ማለት መጨረሻ ላይ የሚያገኙትን ሪዛልት፣ መጨረሻ ላይ ተከፍሏቸው የሚያገኙትን ገንዘብ፣ ክላይንት ላንድ ሲያደርጉ እድገታቸውን ነው የሚያሳዩአችሁ። ምክንያቱም ፊት ለፊት እንድታዩት የሚፈለገው ያ ነው። ያ ሲሆን ደግሞ ኋላ ያለውን ነገር ስለማታዩ ጀስት ይሄማ ከባድ ነው፣ ይሄ ኢምፖሲብል ነው ለኔ አይሆንም የሚለው ስሜት ይመጣል። ምክንያቱም ላይክ ባንዴ የመጣ ነው ይመስላችሁ። እናንተ ደግሞ አሁን ያላችሁበት አለ በእንዴት አድርጋችሁ ትለወጣላችሁ የሚለውን ግራ ያጋባችኋል ማለት ነው። ከኋላ ያለውን ነገር ግን ማወቅ አለባችሁ። ከኋላ ያለው ለምሳሌ አንደኛው ቀስ እያለ ነው ፕሮግረሱ የሚመጣው፣ ስሎ ነው፣ ባንዴ አይደለም የሚለወጡ። ምክንያቱም ላይክ ያ ነገር ለመምጣት እዛ ጋር ሶሻል ሚዲያ አንዷ ፖስት ለመደረግ 6 ወር፣ 5 ወር፣ ዓመት፣ 2 ዓመት የፈጀ ይሆናል። ፕሮግረሱ ቀስ ያለ ነው የሚሆነው። የሚሰሩትን ስህተት እዛ ጋር አታዩትም። እናንተ ጋር ያ አውትፑት ከመምጣቱ በፊት ከኋላ ብዙ ስህተቶች አሉ። አንዱ ይሳካል፣ አንዱ ይሳካም፣ አንዱ ፌል ያደርጋል። በጣም ብዙ ስህተቶች አሉ። ብዙ ስህተት ከዛ ውስጥ ነው ያ አንድ ምርጥ ነገር የወጣው ማለት ነው። ኮንፊውዥን ይኖራል። የቱን እንዴት ልበል፣ እንዴት ልስራ፣ እንዴት ላርግ የሚለው ብዙ ስሜት ይሆናል ከዛች ሰክሰስፉል የሆነ ነገር ከምታዩት ጀርባ ያለው ማለት ነው። ከዛ ውጭ ደግሞ መውደቅ አለ። ኦንላይን ላይ ሰክሰስፉል ሆነው የምታዩቸው ሰዎች እርግጠኛ ሆኜ ነው የምነግራቸው አሁን ይሄንን ነገር ወርቀዋል ከዚህ በፊት ተነስተዋል፣ ግን ፕሮግረሱ በጣም ጊዜ ወስዶባቸዋል። 1 ወር 2 ወር 3 ወር የፈጀባቸው ብዙ ስህተቶች ሰርተዋል። ብዙ ሰዓት ከራሳቸው ጋር ሲጨነቁ ነበር። ምክንያቱም ያ ነገር እንዲሰራ ሲታገሉ ነበር። እቺን ነገር ግን አሁን ያወራናትን ነገር እናንተን ስለማታዩት ጀስት ሰክሰስ ያደረጉትን አውትካሙን ስለሆነ የምታዩት ምንድነው ይሄ ነገርማ ከባድ ነው ብላችሁ እንድታስቡት ያደርጋችኋል። ግን ላይፍ ላይ እያሳለፍን ያለነው ነገሮች ሁሉም እናንተም ብታደርጉት ያንን ነገር አውትካሙን ብቻ ሳይሆን ከኋላ ያለውን ነገር ካደረጋችሁ መለወጥ ይችላል። ምክንያቱም ጭንቅላታችን የሰጠነውን የሚቀበለው ሰው እያወዳደራችሁ ያላችሁ ሪዛልቱን እያያችሁ እንደ ጀማሪ ከሪዛልቱ ጋር ነው እየተፎካከረ ያላችሁት። ምክንያቱም ፕሮግረሱን፣ ስሎ ፕሮግረሱን፣ ስህተቱን፣ ፌሊየርነቱን ስለማታዩት ማለት ነው። ጭንቅላታችን ደግሞ ያንን ሲወስድ በቃ ይሄ ነገርማ አይሆንም ለኔ የሚለውን ነገር ያስባል ማለት ነው። እንደዛ በሚሆንበት ጊዜ ደግሞ እኛ ጋር የሚያመጣው ችግር ራሳችንን ከነሱ ጋር ማወዳደር እንጀምራለን። አንፌር በሆነ መንገድ እናወዳደራለን። እነሱ የደረሱበት አለ፣ እኛ አሁን ያለንበት አለ። አውትካሙን ስለሆነ እያየን ያለ ነው ዝም ብለን ነው የምናወዳድረው ማለት ነው። ያኔ ደግሞ ጭንቅላታችንም ያን ነገር አክሰፕት ነው የሚያደርገው፣ ፕሮሰሱን
አያውቅም። እነሱ ያመጡት ሪዛልት አለ፣ እኔ አሁን ያለሁበት አለ። እሱ እዛ ጋር ደርሶ እኔ እዚህ ጋር ሆኜ እያለን ያለንበትን ርቀት ነው የምናወዳደረው። በዛ ሰዓት ደግሞ እነሱ በቃ ልዩ ፍጥረት ስለሆኑ ነው፣ እነሱ በጣም ትተውኝ ሄደዋል፣ ርቀውኝ ሄደዋል እያለን ራሳችን እንወቅሳለን። እነሱ በቃ እኔ እንደነሱ መሆን አልችልም የሚለው ስሜት ራሳችን ላይ ይፈጥርብናል ማለት ነው። ስለዚህ ይህን አመለካከታችሁን ለመቀየር ማድረግ ያለባችሁ ራሳችሁን መጠየቅ ያለባችሁ ለምንድነው እዛ ጋር አልደረስኩም? ለምንድነው እነሱ ያሉበት ቦታ ያልደረስኩት? ለምንድነው እነሱ ያደረጉ ያለውትን ነገር ያላደረኩት የሚለውን ሳይሆን ምንድነው እነሱ እዛ ጋር ለመድረስ ያደረጉት፣ ምን አይነት ነገር ነው የሰሩት የሚለውን ነገር ራሳችሁ መጠየቅ መቻል አለባችሁ። ምክንያቱም ራሳችሁን ከማፎካከር ይልቅ ምንድነው ያደረጉት? መጀመሪያ የተጠቀሙት ስቴፕ ምንድነው? ኔክስት ምንድነው ያደረጉት? ፌል አድርገዋል፣ ፕሮሰሱ እንዴት ነበር የሚለው ነገር ማወቅ አለባችሁ። ምክንያቱም ያ ቦታ ለመድረስ እነሱ ጊዜ ፈጅቶባችኋል። ራሳችሁን ማሳመን ያለባችሁ ምንድነው እነሱ እዛ ጋር ለመድረስ ያደረጉት እንጂ ለምንድነው እኔ እዛ ጋር ያልደረስኩት ራሳችሁን ማፎካከር ነው። ሁሉም ጊዜ ያለው ማንም ለማንም ማረፈደ። ዛሬ መጀመር እንችላለን የምትፈልጉበት ቦታ የምትፈልጉበት ደረጃ ለመድረስ ማለት ነው። ስለዚህ ራሳችሁን ምንድነው የተጠቀሙት? በአንድ ጀንበር የሚለወጥ ነገር የለም። ስቴፕ ባይ ስቴፕ ሁሉን ነገር መቀየር ትችላላችሁ። እሱን ነገር ግን መጀመሪያ ራሳችሁን ማሳመን መቻል አለባችሁ። ሌላኛው ሪዝን ደግሞ የሚሆነው ማስረጃ የላችሁ። ጭንቅላታችሁ ራሳችሁ በሞቲቬሽን አይደለም የሚንቀሳቀሰው፣ በማስረጃ ነው። የምታሳዩት ኤቪደንስ የላችሁ። ከመሬት ተነስታችሁ ዛሬ በቃ ዛሬ እችላለሁ ዛሬ እሰራለሁ ብላችሁ የምትገቡበት አይደለም። እሱ ከሆነ ጀምራችሁ ነው የምታቆሙት። ግን ስትሞክሩ የሆነ ኤቪደንስ ካገኛችሁ ስራ አፕላይ አድርጋችሁ ሪስፖንድ ስታገኙ ምን ይመጣል? ብሊፍ ይመጣል፣ ማመን ይመጣል። የዛኔ ነው ኤቪደንስ ሲኖራችሁ ነው ራሳችሁ አምናችሁ ወደ ውስጥ ወደ ስራው የምትገቡት። ካለበዛ ግን የሚሰማችሁ ስሜት አይ የሚለው ስሜት ነው። ያም የሚሆነው የሆነ ነገር ትጀምራላችሁ ታቆሙታላችሁ። በቃ ምንም ነገር እንትን እያላችሁ አይደለም። በሞቲቬሽን ከጀመራችሁ ወዲያው በጊዜ ታቋርጣላችሁ። ከአንዱ ወደ አንዱ ቶሎ ትቀይራላችሁ። ሪዛልቱን በጊዜ ስለማታዩ በቃ ብሬናችሁ መቃየ ይሄ ነገር ላንተ አይሆንም የሚለው ስሜት ይመጣል ማለት ነው። ግዴታ ያንን ነገር ለማሳመን ፕሩፍ ያስፈልጋችኋል። ኦንላይን ላይ የምታዩት ኢማጂን የምታደርጉትን ነገር ነው አይደለ? ራሳችሁ ግን ሞክራችሁ ፍሪላንሲንግ ከሆነ አሪፍ ጌት ላይ ገብታችሁ ስራ አፕላይ ያደረጋችሁ እየተማራችሁ ያለው ነገር እየሰራችሁ የመጀመሪያ ክላይንታችሁን ስታገኙ የዛኔ ማመን ትጀምራላችሁ። ያኔ ደግሞ እየሰራ ነው ማለት ነው። ካለበዛ ግን ጀስት የምታዩትን ነገር በተግባር ደግሞ ያያችሁት እናንተ ላይ የሆነ ስላልሆነ ይሄማ ለኔ አይሆንም ብለን እናቆማለን ማለት ነው። ይህንን ነገር ደግሞ እንዴት ነው መቀየር ያለባችሁ? ለመቀየር ትልቅ የሆነ ሰክሰስ ማየት አይጠበቅባችሁም። ለማመን ጀስት የሚያስፈልጋችሁ ስሞል በጣም ትንሽ የመጀመሪያው ፕሩፍ ናት። እናንተ ማመን እንድትችሉ እኔም ለካ ችለዋለሁ ወይም ለካ ሰራዋለሁ እነሱ እዛ ጋር ለኔ አይሆንም ያልነውን ለመቀየር ትንሽ ነገር ነው የሚጠበቀው። ለምሳሌ የመጀመሪያ ፕሮጀክታችሁን መጨረስ ሊሆን ይችላል። የመጀመሪያ ጀስት 1 ብርም ትሁን 5 ብርም ትሁን ትንሽ ብርም ትሁን ጀስት መጨረስ። ምክንያቱም ለካ ይሰራል ወላሂ እንደዚህ ተሆነ ተሰርቶ ገንዘብ ይገኛል የሚለውን ለማመን። ኦር ደግሞ አፕላይ አድርጋችሁ ብዙ አፕላይ አድርጋችሁ ምንም ሪስፖንድ ሳታገኙ ስትቀሩ ጀስት የመጀመሪያው አንድ ሪስፖንድ ስትመጣ የሚሰማው ስሜት አለ። ስራው ላይ ሰጣችሁ እኮ ይችላል። ጀስት ግን ፕሮፋይላችሁ ፕሮፖዛል ሲቪያችሁ አይቶ የምትመጣው ሪስፖንድ ልትሆን ትችላለች። ያኔ ማመን እንድትጀምሩ ያደርጋችኋል ማለት ነው። ኦር ደግሞ አሁን ካላችሁበት አንድ ስኪል ኢምፕሩቭ አድርጋችሁ የተሻለ ነገር አውትካም ቢውልድ ስታደርጉ ጀስት አንድ ብቻ ፕሩፍ ነው የሚያስፈልጋችሁ። እሱም ፕሩፍ ለሌላ ሰው አይደለም፣ ጀስት ለራሳችሁ ነው የሚያስፈልጋችሁ። የዛኔ ራሳችሁ እያመነ ይመጣል። ቢውልድ ታደርጋላችሁ፣ ትረስት ቢውልድ ታደርጋላችሁ። ይሄ ነገር መስራት ይቻላል ለካ የሚለውን ነገር ማለት ነው። እንደዛ ሲሆን ራሳችሁ ላይ ትረስት ቢውልድ ማድረግ ትችላላችሁ። ሶስተኛው ሪዝን ደግሞ የሚሆነው ትሪት እያደረጋችሁ ያላችሁት እስቲ ልሞክረው ብላችሁ ነው እንጂ በቃ ቋሚ ፓዚ ነው ቋሚ በቃ ግዴታ መስራት አለብኝ ብላችሁ አይደለም እየሰራችሁ ያላችሁ። ጀስት በቃ እስቲ ልሞክረው ከሆነ እስቲ ልየው በሚለው አሴምሽን ነው እያደረግን ያለ ነው። ያ ደግሞ ብሬናችን ላይ ላይክ ቢሳካም ባይሳካም ችግር የለውም የሚለውን ስሜት እንዲያመጣልን ያደርግብናል ማለት ነው። በእንደዚህ አይነት ስሜት በምንሰራበት ሰዓት በቃ ሄዚቴት እናደርጋለን። የሆነ ነገር ቢመጣም ለማስተካከል ምናምን የመድፈሩም ጫና አድርገው መስራቱም አይኖርም። ኦር ደግሞ ኮንሲስተንትሊ መስራት አንችልም። የሆነ ሰዓት ላይ ትርፍ ሰዓት ሳገኝ እሞክረዋለሁ። ከመጣ ካልሆነ ተዋለሁ። በቃ የሆነ ኮሚትመንት አንሆንም ለዛ ነገር። በቃ መስራት አለበት ፎከስ አድርገን ብለን ቀጥልጥ አድርገን ያንን ነገር የመስራት ኃይል አቅሙም ኢነርጂውም አይኖረንም ማለት ነው። በዛ ሰዓት ደግሞ እንደዛ ከሆነ አንድ ማርኬት ላይ የሆነ ሰው እዛ ጋር ወለለ እንደ ጦርነት ወግሞ ይዞ እየተፋለመ ሰክሲድ አድርጎ ሪዛልቱን ፖስት ካደረገው ሰው ጋር እኛ ደግሞ የሆነ ሰዓት ላይ ብቻ
ካልሰጠነው ምንም ሪዛልት ካላየ ነው ምን አይነት ጭንቅላታችን ላይ ይመጣል? ይሄማ ለኔም አይሆንም መጀመሪያም ጀስት እንትን ብዬ ነበር የሚለው ነው የሚመጣው ማለት ነው። ጭንቅላታችን ዳውት ስናደርገው የነበረውን ነገር ኮንፊርም ያደርግልናል። በቃ ለእናንተ አይሆንም የሚለውን ነገር ማለት ነው። ያንን ነገር ደግሞ መቀየር መቻል አለብን። ከዚህ ሀሳብ ለመውጣት ማድረግ ያለባችሁ ጀስት ልሞክረው የስራ የሚለውን ቼክ ላድርግ ከማለት ይልቅ ይሄ ማይ ፓዝ የኔ መንገድ ነው I will figure out እንደዚህም እንዴትም አድርጌ መስራት አለበት የሚሰራበትን መንገድ ደግሞ ፈልጌ አገኛለሁ የሚለውን ነገር ቢሊቭ ማድረግ አለባችሁ። እንደዛ አክት አድርጋችሁ መስራት መጀመር መቻል አለባችሁ ማለት ነው። እንደዛ አክት ማድረግ ስትጀምሩ መስራት ስትጀምሩ በቃ መርጣችሁ በዛ ላይ ፎከስ አድርጋችሁ በምትሰሩበት ሰዓት ረጅም ጊዜ እዛ ላይ መቆየት እንድትችሉ ያደርጋችኋል። ዲፕ ዳውን እንድትገቡ ያደርጋችኋል። እዛ ላይ ፎከስ አድርጋችኋል ረጅም ጊዜ መስጠት ትችላላችሁ። የሚሰራበትን እንዴት ነው የሚሰራው ፊግር አውት ማድረግ ትችላላችሁ። የሆነ ነገር ሲመጣ ዲፕ ዳውን ሰርች እያደረጋችሁ ሪሰርች እየሰራችሁ በደንብ ምን ማድረግ ትችላላችሁ? መንገዱን ፊግር አውት ማድረግ ትችላላችሁ። የዛኔ ደግሞ ራሳችሁን ኢምፕሩቭ ማድረግ ትችላላችሁ። የዛኔ ኢምፕሩቭ እያደረጋችሁ ሪዛልቶቹን እንዲመጣ ማድረግ ትችላላችሁ። ሪዛልቱ እናንተ ናችሁ የምትፈጥሩት እንጂ ሪዛልት ዝም ብሎ በድል አይደለም የሚመጣው። ሰርታችሁ አሳይታችሁት አስጨንቃችሁት ውጤቱን ማምጣት ትችላላችሁ ማለት ነው። እዛ ጋር ኦንላይን ላይ ፖስት እያደረጉ ያሉ ሰዎች ሪዛልቱን የሚያሳዩን ሌሊት ቁጭ ብለው ያንን ነገር ፊግር አውት ሲያደርጉ ስለነበር ነው። እናንተም እንደነሱ ይሄን ነገር መስራት አለበት ብላችሁ ካመናችሁ እነሱ የሚደርሱበት እነሱ ያሉበት ቦታ ላይ መድረስ ማሳካት አይከብዳችሁ። ግን ያ የሚሆነው እኔ አሳካዋለሁ የሚለው ነገር ማሰብ ስትጀምሩ ነው። እና ማሰብ ብቻ ሳይሆን አክሽን መውሰድ ስትችሉ ነው። ይሄን ነገር አሳካዋለሁ እንድንል የሚያደርገንም ይሄ ነገር ለእናንተ አይሆንም የሚለውን ሀሳብም የሚፈጥርብን ትናንሽ ችግሮች ናቸው። ከዛ መካከል ደግሞ ኢንቫይሮንመንታችን አንዱ ነው። ኢንቫይሮንመንታችሁን መምረጥ አለባችሁ። ኢንቫይሮንመንታችሁ ኔጌቲቭ ነገር የሚወራ ከሆነ እናንተ የሆነ ነገር ስትሞክሩ ይሄ ነገር አይሳካልም፣ ይሄ ነገር አይሆንልህም ብሎ የሚነግሯችሁ ኔጌቲቭ ነገር ወደ እናንተ የሚረጩ ከሆኑ እናንተ ጋር የምትሞክሩት ነገር ብሊፋችሁ ሽሪንክ እያደረገ ነው የሚሄደው። ብሊፋችሁ የምታምኑት እየቀነሰ ነው የሚሄደው። ራሳችሁን ዳውት ታደርጋላችሁ። ይሄን ነገር አልችለውም እንዴ የሚለውን ስሜት ያመጣባችኋል። ምክንያቱም እየተነገራችሁ እናንተ እዚህ ጋር ስትሞክሩ ያ ሰው እዛ ጋር የሚላችሁ ምንድነው ይሄማ አትችለውም፣ ያ አይሳካልም የሚለው ነው የሚመጣብን ማለት። ስለዚህ ከዛ ነገር ማውጣት መቻል አለብን። ምክንያቱም እናንተ አምናችሁ ደግሞ መስራት ስትፈልጉ እዛ ጋር የሚኮረኮማችሁ እንትን ካለ በቃ አይሳካም ማለት ነው። እነሱም ታይቷቸው ነው የምንለው። ምክንያቱም እኛ ግን የታየንን ነገር እኛ እናሳካዋለን ያሰብነውን ነገር እንተዋለን። ከዛ ውጪ ማድረግ ያለባችሁ እናንተ ራሳችሁን ኤክስፖዝድ ነው ማድረግ ያለባችሁ። ኢንቫይሮንመንታችሁን መቀየር መቻል አለባችሁ። የሆነ ነገር ትንሽ ነገር ስትሞክሩ አፕሪሺየት የሚያደርግ ይሄ ነገር አሪፍ ነው ቀጥልበት፣ እንደዚህ ደግሞ ብታደርገው አሪፍ ይሆናል እያለ አፕሪሺየት የሚያደርጋችሁ ያ ሲሆን እናንተ የተለያዩ ኤግዛምፕሎችን እያያችሁ የተለያዩ ሰዎችን እያያችሁ የተለያዩ ጆርኒዎችን ሰዎች ያለፉበትን እያያችሁ መማር ከነሱ ኤግዛምፕሎችን መውሰድ ቢልድ ካደረጉ ሰዎች ጋር ኮኔክት እያደረጋችሁ የእናንተን ብሬን አክሴፕት እንዲያደርገው ለካ እኔ መስራት እችላለሁ፣ የሆነ ሰው አሳክቶታል፣ ይሄ ሁሉ ስትራግል አልፏል፣ እኔ ደግሞ በእንደዚህ አይነት መንገድ አሳካዋለሁ። ያዛ ሰውዬ ካጠፋው ካለማው ነገር እየተማርንበት መሄድ እንችላለን ማለት ነው። ይሄ በቃ አይሆንም ከሚለው አስተሳሰብ በቃ ይሄ ነገር ይሆናል፣ ኖርማል ነው፣ ማሳካት እችላለሁ የሚለውን ነገር ማሰብ እንችላለን ማለት ነው። በቃ ይሄ ነገር ፖሲብል ነው፣ ይሄ ነገር አይሆንም ከሚለው ፖሲብል ነው የሚለውን ነገር ማምጣት እንችላለን። ራሳችሁ ላይ ማመን፣ ራሳችሁን አምናችሁ ሁሉ ነገር ኢንቫይሮንመንቱን የተለያዩ ነገር ቀይራችሁ ራሳችሁ ላይ ማመን ስትጀምሩ የሚፈጠረው ራሳችሁ አክሽን ትወስዳላችሁ። የምትጀምሩት መስራት የምትፈልጉትን ነገር ዛሬ ነገ የሚለውን ትታችሁ አሁኑኑ ትጀምሩታላችሁ። በዛ ነገር ላይ ኮንሲስታንት ሆናችሁ ሪዛልቱን ለማየት ሎንግ መጠበቅ ትችላላችሁ። ኦቨርቲንክ አታደርጉም። ላይክ ኤቭሪ ስቴፕ ባይ ስቴፕ እየሰራችሁ ነው የምታደርጉት፣ የምትሰሩት፣ የምትንቀሳቀሱት። ዛሬ ኮምፕሊት ታደርጋላችሁ፣ ቀጣይ ስቴፕ አለ፣ ቀጣይ ስቴፕ አለ። እየሰራችሁ ሪዛልቱ እስከሚመጣ አትለቁም ማለት ነው። ከዛ በተጨማሪ ደግሞ ፕሮግረሱን ኢንጆይ ታደርጉታላችሁ። ፕሮግረሱን ራሳችሁ እያያችሁት ነው። መውደቅ አለ፣ መነሳት አለ፣ ያሰባችሁ ሳይሳካ ያሰባችሁ ሲሳካል፣ ሁሉም ነገር ፕሮግረሱን እያያችሁ ትሄዳላችሁ ማለት ነው። ፋይናሊ ሰክሰሱ ላይ መድረስ ትችላላችሁ። ያ ግን የሚሆነው እንደዛ እንዲሳካላችሁ ነገሮች ሁሉ ቀላል እየሆኑ እየመጡ ሳይሆን እናንተ ራሳችሁን መጠራጠር አቆማችሁ ራሳችሁ ላይ ማመን ጀምራችሁ አክሽን መውሰድ ስለጀመራችሁ ነው። በፕሮግረሱ ሰክስፋይ ሆናችሁ እየታገላችሁ ያንን ነገር እንዴት መስራት አለበት የሚለውን መንገድ እየፈለጋችሁ ሪዛልቱን ለማምጣት ሎንግ ኢነፍ ስለጠበቃችሁ ነው። አሁን አንድ ጥያቄ ልጠይቃችሁ፣ ሳትዋሹ መልሱልኝ። ኦንላይን ላይ ሰክሰስፉል የሆነ ሰው ስታዩ ጭንቅላታችሁ ላይ ምንድን ነው የምታስቡት? ኮሜንት ሴክሽን ላይ አስቀምጡልኝ። ቴንክ ዩ።